ሰላም ጤና ይስጥልኝ ውድና የተከበራችሁ ተከታታዮች እንደምን አላችሁ? ወቅታዊና አጫጭር መረጃዎችን ይዤላችሁ ቀርቤያለሁ። እስከ መጨረሻው ድረስ አብራችሁን ተከታተሉ። የኢራን መንግስት የኢራን መንፈሳዊ መሪ አያቶላ አሊ ከሚሊኒ አሜሪካና እስራኤል ቅዳሜ ከምሽቱ በከፈቱት ጥምር የቦምብ ጥቃት እንደተገደሉ አሳውቋል። ለመንግስት ቅርበት ያላቸው ታስኒም እና መሐር የዜና ምንጮች መንፈሳዊ መሪ ሰማዕታትነትን ተቀብለዋል ሲሉም ዘግቧል። የኢራን መንግስት የመንፈሳዊ መሪውን መገደል ያረጋገጠው ዶናልድ ጂ ትራምፕ የእስራኤሉን ጠቅላይ ሚኒስትር ቢንያሚን ኔታንያሁን ተከትሎም በትሩዝ ሶሻል ገጻቸው ላይ መንፈሳዊ መሪ እንደተገደሉ ካሳወቁ ከሰዓታት በኋላ ነው። የሚከተላቸው መንፈሳዊ መሪ ይህ አልተደረገም መንግስት የ40 ቀን ሐዘን ጊዜም እንዳወጀ ጨምሮ ዘግቧል። በሌላ ዜናም በሰሜን ወሎ ዞን ሲሪንቃ ከተማ በተፈጸመ የከባድ መሳሪያ ጥቃት የአባትና ልጅ ሕይወት ማለፉን አስታውቋል። የመንግስት ጦር በአካባቢው በፈጸመው የከባድ መሳሪያ ጥቃት አንድ የ60 ዓመት አዛውንት አባትና የ23 ዓመት ልጃቸው መገደላቸውን የአካባቢው ነዋሪዎች ለቦልትና ሚዲያ አስታውቀዋል። ነዋሪዎቹም እንደተናገሩት በሰጡት አስተያየትም የከባድ መሳሪያ ጥቃቱ በመኖሪያ ቤት ላይም መድረሱን ገልጿል። ሁለቱ ግለሰቦች ሕይወታቸው ያለፈው በቤት ውስጥ ስለነበሩ እንደሆነም ገልጸዋል። ሌሎች ቤተሰቦች አባላትን ከቤት ውጭ በመሆናቸው ከጥቃቱ መትረፋቸውን አስረድተዋል። አባትና ልጅ በተጨማሪ በቤት ውስጥ የነበሩ እንስሳቶችን ተገድለዋል ሲልም ገልጿል። በአካባቢው የነበረው ተኩስም ከባድ እንደነበረ የገለጹት ነዋሪዎቹም ከአዲስ አበባና ከደሴ የመጡ ተጓዦች መንገዱ በግጭቱ ምክንያትም መዘጋቱን ሕይወታቸውን ለማትረፍም ከተሽከርካሪ ወርደው በመኖሪያ መንደሮችም ለመግባት መገደዳቸውንም አብራርተዋል። የዓይን እማኞች የከባድ መሳሪያ ጥቃቱ የደረሰው ሰሞኑን የፋኖ ኃይሎች በወልዲያ ዙሪያ ሰፍሮ በሚገኘው የመከላከያ ኃይል ላይ ጥቃት ማድረሳቸውን ተከትሎ መሆኑንም ገልጿል። በዚህ ጦርነትም ከታጣቂዎች ከፍተኛ ጉዳት የደረሰ ሲሆን የመንግስት ጦር በወሰደው አጸፋዊ እርምጃ ነው የንጹሃን ዜጎች ሕይወታቸው እንዲያልፍ የሆነውም ሲል ገልጿል። ከቦልትና ሚዲያ ያገኘነው መረጃ ነው። በሌላ መረጃ ኢዜማ ብልጽግናን በህግ አምላክ ሲል ተማጸነ። ኢዜማ የብልጽግና ፓርቲ ከነጋዴው ማህበረሰብ በአስገዳጅነት ገንዘብ መሰብሰቡን እንዲያቆም አሳስቧል። የኢትዮጵያ ዜጎች ለማህበራዊ ፍትህ ዛሬ ባወጣው መግለጫ ለሰባተኛ ሀገር አቀፍ ምርጫ በምርጫው የሚሳተፍ ሀገር አቀፍ እና ክልላዊ ፓርቲዎች በምርጫው ላይም ጉልህ ተሳትፎ ለማድረግም ድርጅታቸውን ዝግጅት እያደረጉ ይገኛል ሲልም አብራርቷል። ከዝግጅታቸው መካከልም ዋነኛው ለምርጫው የሚያስፈልጋቸውን ገንዘብና ሀብት ከአባቶቻቸው እናም ከደጋፊዎቻቸው በተቀመጠው የህግ አግባብ መሰረትም ማሰባሰብ አንዱ እንደሆነም ይታመናል ያለው ኢዜማ ይህ የገንዘብና ቁሳቁስ ማሰባሰብ ሂደት የሀገሪቱን የፋይናንስ አሰራር ስርዓት እንዲሁም
ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎች የሀብት አሰባሰብን በተመለከተም ያስቀመጣቸውን ጥብቅ የሕግ ድንጋጌዎች ባከበረ መልኩ መሆን ይኖርበታል ሲልም አሳስቧል። ኢዜማ ደርሶኛል ባላቸው ተጨማሪ መረጃዎች ግን ብልጽግና ፓርቲ እነዚህን የሕግ ድንጋጌዎች በጣሰ መልኩ በማናለብኝነት መንፈስ ከፍተኛ ገንዘብ አባል ካልሆኑ ነጋዴና ባለሀብቶች በግዳጅ እያሰባሰበ እንደሆነም ደርሰንበታል ሲል ወንጅሏል። 16 ሚሊዮን አባል አለኝ የሚለው ብልጽግና ፓርቲ የመንግስት መዋቅር ተቆጣጥሮ የመንግስትን ሀብት በብልጽግና በስውር መጠቀሙ ሳያንስም የኑሮ ጫና ያጎበጣቸውን የመንግስት ሰራተኞችን ለድርጅት በሚል ሰበብ ለፓርቲው ባለባቸው ለፍተው ሲያገኙ የሚገባውን ከደሞዛቸው እየቆረጠ ሲያስቀር ሰንብቷልም ብሏል። ከሰሞኑ ደግሞ በተለያየ ሁኔታም በፈቃደኝነት ከሚለግሱት ባለሀብቶች አልፎ በየክፍለ ከተማውና በየወረዳዎቹ በአካል በመሄድና በስልክ በማስፈራራት ጭምር ለምርጫው የገንዘብ ድጋፍ ማሰባሰብ ሂደት ውስጥም መግባቱን ከሕግም ሆነ ከሞራል ያፈነገጠና ሕገወጥ ተግባር መሆኑን አግኝተነዋል ሲል ፓርቲው ገልጿል። የንግድ ማህበረሰብ በብልጽግና የተሳሳተ የግብር ፖሊሲ ምክንያት ከሰራው እናም ካተረፈው በላይ ግብር እንዲከፍል እየተጠየቀ ጀርባው መጎበጡንም ያሳያል ሲልም አስገድቷል። ክቡራን አድማጮቻችን ወደ ሌላ ዜና አለፍ። የትግራይ ጊዜያዊ አስተዳደር የፌዴሬሽን ምክር ቤት ውሳኔን በጽኑ ተቃወመ። የትግራይ ጊዜያዊ አስተዳደር ዛሬ የካቲት 18 ቀን 2018 ባወጣው መግለጫ የፌዴሬሽን ምክር ቤት በአከራካሪ የምርጫ ክልሎች ላይም ያስተላለፈው ውሳኔ ሕገ መንግስቱና የፕሪቶሪያውን ስምምነት የጣሰ ነው ሲልም በጽኑ ኮንኗል። የትግራይ ሕዝብ በከፈለው መስዋዕትነት የተገነባውን ሕገ መንግስታዊና ፌዴራላዊ ዲሞክራሲያዊ ስርዓት በመጣስ በትግራይ መንግስታዊ ወሰን ላይም አደጋ የሚጥል ውሳኔ መተላለፉን በመግለጫ አሳስበዋል። የትግራይ ሕዝብ ድምፅ በሌለበትና ባልተወሰነበት የፌዴሬሽን ምክር ቤት የተላለፈው ይህ ውሳኔ የፕሪቶሪያውን ሰላም ስምምነት በግልጽ የጣሰ ነው ብሏል። ይህ አደገኛ የተባለው ውሳኔ የሚያስከትለው ዘርፈ ብዙ መዘዝ ግምት ውስጥ ገብቶ አስቸኳይ እንዲታይና ዳግም ግምገማ እንዲደረግበት ስንል በአክብሮት እንጠይቃለን ሲል ጊዜያዊ አስተዳደሩ አስታውቋል። ፕሮግራሞቻችን ለዛሬ ያዝንላችሁ ዜና እስካሁኑ ነበር። ላይክ በማድረግ ቤተሰብ እንዲትሆኑ በአክብሮት እንጋብዛለን።